እዚህ ጋር የማሳያችሁ የወርቅ ሰዓት ነው። በጣም የሚያማምሩ የወርቅ ሰዓቶች ናቸው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ቪዲዮውን ላይክ እያደረጋችሁ እስከ መጨረሻ ተከታተሉ። ለየጓደኞቻችሁም ሼር አድርጉላቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ ውድ ቤተሰቦቼ? እኔ ደህና ነኝ አልሐምዱሊላህ። በያላችሁበት አላህ ይጠብቃችሁ፣ ክፉ አይንካችሁ። ዛሬ በአዲስ ቪዲዮ ረመዳን 13 2025 የከሚስን የቀን ውሎ የምነግራችሁ ይሆናል። የወርቅን ሰዓት እያስጎበኘኋችሁ ቀጥታ ወደ ዋጋው እገባለሁ ማለት ነው። ዛሬ በመካ 1 ግራም 21 ካራት የባህሪን ወርቅ 310 ሪያል ነው ማለት ነው። ጅዳ ላይ 1 ግራም 21 ካራት የባህሪን ወርቅ ሰሞኑን 3 ከ9 3 ከ10ም ነበረ። ዛሬ 311 ሪያል ነው ማለት ነው። በጀዛን 1 ግራም 21 ካራት የባህሪን ወርቅ 306 ሪያል ነው ማለት ነው። ውዶችዬ ጣይፍ ላይ 1 ግራም 21 ካራት የባህሪን ወርቅ 313 ሪያል ይላሉ። ተከራክራችሁ ግዙ ማለት ነው። ሁሉም ቦታ እኔ የወርቅን ዋጋ የግራማን ሂሳብ ብቻ ነው እየነገርኳችሁ ያለሁት ማለት ነው። የደሪባና የመስነእያ ብዙ ጊዜ ያው እንግዲህ አዳዲስ ሰብስክራይብ እያደረጉ የሚከታተሉኝ ቤተሰቦቼ ይጠይቁኛል፣ ለነሱ መልስ እሰጣለሁ። የደሪባ ማለት እንግዲህ በየመቶ ሪያሉ 15 ሪያል ይጨመራል ማለት ነው። ሁልጊዜም እንደምናገረው ቪዲዮዬን ወደ ኋላ የሰራሁትን መለስ ብላችሁ ብታዳምጡ መልሱን እዛ ላይ ታገኙታላችሁ ማለት ነው። የመስነእያ ደግሞ 5 ሪያልም 6ም 10ም እንደዛ ይጨምራሉ። ምክንያቱም የወርቁን ዲዛይን ማውጫ ነው። መስነእያ ማለት የወርቋን ዲዛይን ማውጫ ነው። ለምሳሌ ወርቅ አሁን ስናየው እኮ የሚያምርና ዝም ብሎ ወርቅ አለ። እንግዲህ ያንን የሚያወጡበት ነው መስነእያ ማለት። የደሪባ ግን ለመንግስት የሚከፈል እንደ ግብር ነው። ያ ሁሉ ነገር እኛ ላይ ነው የሚታሰበው ማለት ነው ውዶችዬ። ስለዚህ በ300 ሪያሉ 45 ሪያል ይጨመራል ማለት ነው የደሪባ። ይህንን ይመስላል። አዲስ ነገር ያለው ለጊዜው ይሄ ነው። በሪያድ በመዲና በከሚስ በአብሃ በየሌሎች ቦታ ያለውን ደግሞ ኢንሻአላህ በቀጣይ ይዤ እመጣለሁ። በዱባይ እና በኩዌት በኳተር በባህሬን በሌሎች ቦታ ያሉትንም ኢንሻአላህ ለማቅረብ እሞክራለሁኝ። ይህንን ቻናል ሰብስክራይብ እያደረጋችሁ ያው ወደፊት ተያይዘን ማለት ነው። ሽልማቱን እኔም እያዘጋጀሁ ነው። ያው ቃል ገብቻለሁኝ። መዳሜም ለኔ ቃል ገብታልኛለች፣ እኔም ለናንተ ለቤተሰቦቼ ቃል ገብቻለሁ። እንግዲህ ቃሉን አብረን እናከብራለን ማለት ነው። ምክንያቱም 50 ሺህ ስገባ ወርቅ ሸልማለሁ ብያለሁኝ። ይሄ ቃሌ ነው። ስለዚህ እየሄደ ነው ቻናሉ ማሻአላ ወደ 17 ሺህ ደርሷል። በጣም ነው የማመሰግነው የኔ ውዶች፣ አላህ ያክብርልኝ። እውነት ቃላት የለኝም ለምታበረታችሁ በሙሉ ማለት ነው። እና አላህ ይጠብቃችሁ ሁላችንንም በያለንበት አላህ ይጠብቀን። አገራችንን አላህ ሰላም ያደርግልን። ዋናው ያ ነው፣ ሀገር ሰላም ሲሆን ነው ለሁሉም ነገር። እና ዱአ አድርጉ። ረመዳንም ነው አሁን፣ ለሀገራችን ዱአ አድርጉ። ሰላሙን አላህ ይመልስልን። እንግዲህ ይሄን ያህል ካልኳችሁ በቀጣይ ደግሞ በሌላ ቪዲዮ የወርቅን ዋጋ እንዲሁም ደግሞ ጀዋልም የተለያዩ ነገሮችን ይዤ እቀርባለሁ። ከእናንተ የሚጠበቀው ላይክ እና ሼር ሰብስክራይብ ማድረግ ነው።